ከዘመን ጀርባ ተወዳጁ ደራሲ እንዳለጌታ ከበደ የመኝታ ቤት ሚስጥሮች ብሎ በሰየመው መጽሐፉ ካካተታቸው አጫጭር ልቦለዶች መካከል አንዱ ከዘመን ጀርባ የሚል ነው። ይህንን አጭር ልቦለድ ወደ እናንተ እንደሚከተለው እናደርሰዋለን። ይህንን ስናደርግ ለደራሲው ዶክተር እንዳለጌታ ከበደ ላቅ ያለ ምስጋናችንን እያቀረብን ነው። አብራችሁን ቆዩ። ስለሺ ከመንፈቅ በላይ እስር ቤት ከከረመ በኋላ የመንግስት ተቋሚ የሆነው ፓርቲ ባስነሳው ነውጥ እጁ እንደሌለበት ተረጋግጧል ተብሎ በአንድ ካድሬ አማካኝነት ከእስር ነፃ የወጣ የ30 ዓመት መምህር ነው። ለሞት ተሞሽረው ከነበሩት ጓደኞቹ መሃል የተለየው ዛሬ ነው። ነፃ የወጣው ንጹህ ስለሆንክ አይደለም፣ ከመሰሎች ነጥዬ ከሞት መንጋጋ ፈልቅቄ ያወጣሁህ አምኜህ ነው። 5000 ብር ልትሰጠኝ የገባውን ቃል እንደማታጥፍ ተስፋ በማድረግ አለው ወጣቱ ካድሬ ጥርጣሬ በበዛበት ድምጽ። በሁለታችን መሃል ስለተደረገው ስምምነት ለአንድ ሰው ትንፍሽ ብትል ሞት ይጠብቅሃል በሹክሹክታ አስጠነቀቀው። እመነኝ፣ ስለ ዋልክልኝ ውለታ እድሜ ልኬን። ስለሺ የጀመረውን አረፍተ ነገር አልጨረሰም። ቃላት አጥሮት ሳይሆን ካድሬውን የገዛ ጣቱ ስለሺ ከንፈር ላይ በማሳረፍ ዝም አሰኘው። ካድሬው ግን በልቡ ለዋልኩልህ ውለታ እጅ መንሻ ይሆን ዘንድ የምትሰጠኝ ብር በእጄ ይግባ እንጂ ሳምንት ባልሞላ ጊዜ ውስጥ አዲስ አበባ ለቅቄ ወደ ክፍለ ሀገር ሄዳለሁ እያለ ነበር። ያስታውቃል። ካድሬው የመሰደድ ስሜት እንደሚሰማው እንዲሁ ያስታውቃል። ከቅርብ ጊዜ ወዲህ የሥራ ባልደረቦቹ ተራ በሆነ ምክንያት እየታሰሩና የደረሱበት ቦታም እየጠፋ ስለሆነ ስጋት አድሮበታል። ቀጥሎ የሚሰማው የጅራፍ ጩኸት ማንን ለመግረፍ እንደተዘጋጀ የሚታወቅ ነገር የለም። መግደል ገለባን የባቡነንና አቧራን የማራገፍ ያህል ቀላል የሆነበት ጊዜ ነው ብሎ ደምድሟል። በፓርቲ እጅ ያለሁ በትር ነኝ፣ መንግስት የሚያዘኝን ነው የምፈጽመው ብሎ ስህተቶቹን ለማስተባበል ቢሞክርም የሚያውቃቸው ወዳጅ ዘመዶች ሁሉ ከማህበራቸው ለይተውታል። ማታ 2:30 አካባቢ ስለሺና ካድሬው ዘመን ወዳለች አንዲት ቤት አመሩ። የቤቱ ቆርቆሮ ወንፊት ሆኗል። ቆርቆሮው በተቆራረጠ ትንፋሽ ስልት አልባ በሆነ ዜማ የሐዘን መዝሙሩን ያሰማል። ግድግዳው ላይ ያረፈው ጭቃም ቦታውን ለቋል። እንደ ፍየል ጭራ ገመናን ገልጦ የሚያሳይ ሆኗል። ስለሺ ቤቷ እየሞተች ነው ብሎ አሰበና ወዲያው ደግሞ የለም አትሞትም፣ ይህች ቤት ኢትዮጵያን ትመስላለች፣ ኢትዮጵያ የሚወዳት ብቻ ሳይሆን በአዲስ በንጹህና በድንግልና መንፈስ የሚወዳት ነው ያጣችው። እኔና መሰሎች ያረገዝናት ኢትዮጵያ እንዳትጨነግፍብን የምንተረተር ትጉሃን ነበርን። አንኳኳ። ገርበብ ያለውን በር ገፋ አድርገው ገቡ። ምድጃው ዳር ቁጭ ብለው የነበሩ ወዳጆች ህልም እንጂ እውን አልመሰላቸውም ነበር። ከሞጨሞጨ የዓይኖቻቸው መስኮት ብርሃን ሲወጣ ሲያይ ያለ ስለሺ ሌላ ልጅ የላቸውምና የሚሆንለቱን ሁሉ ሲያይ አንጀቱ ተላውሶ የተጎሳቆለ ሰውነቱ ተብረከረከ። እንደሚያነክስ እንዳይታወቅበት በዝግታ ነው የሚንቀሳቀሰው። መላ ሰውነቱ በጅራፍ ተተልትሎ የቁስል ማደሪያ ስጋ ሆኗል። ወላጆቹ ሞትን ድል አድርጎ እንደመጣ ቆጥረው አይናቸውን ከአይኑ መንቀል አልሆነላቸውም። የታሰረበትን ቦታ ለማወቅ ያልኳተኑበት ቦታ አልነበረም። ግራ በገባቸው ጊዜ ነው በፊታቸው የቆመው። ስለሺ ልጄ፣ ስለሺ ብርሃኔ፣ ስለሺ። እንባ ቆይቶ ወጣቱ ካድሪ የማባከነው ጊዜ የለኝም ብሎ የስለሺን ትከሻ ጎሸም አድርጎ ከእናትና ከአባቱ አላቀቀው። ወዳጄ ነው ብሎ ቢያስተዋውቃቸውም አይነ ውሃውን ሲያዩ የደስታቸውን መጠን አሳንሶታል። ወዳጅ እንደዚህ አይደለም። ይሄ መረቡን ባህር ላይ የጣለ አሳ አጥማጅ ነው የሚመስለው። መዳፍና ወፍም ይመሳሰላሉ። የአንዱን ሕይወት በሌላው እጅ ናት። ማዳንም መግደልም ይችላል። ፍጥረት አለ ካድሬው። ብዙ መስራት የሚጠበቅብኝ አይነት ሰው ነኝ። ስለሺ
የጓዳውን በር ከፍቶ ሲገባ ተከተለው። እያንዳንዱ የካድሬው እንቅስቃሴ ጥንቃቄና ጥርጣሬ የተሞላበት ነበር። ቶሎ በል! የጓዳውን በር እየዘጋ ስለሺ አንዲት መለስተኛ የቆርቆሮ ሳጥን ከአልጋ ስራ ወጣ። በውስጡ የነበሩ የጥንት ጋዜጦች፣ ለህትመት ያልበቁ ጽሑፎች፣ ተማሪ ቤት የተሸለማቸው መጽሐፍት፣ የሚያስተምርባቸው የትምህርት ቤት መረጃዎች አንዳቸውም የሉ። በቦታው ልብሶቹ ተጣጥፈው ተቀምጠዋል። እናም መዝሙረ ዳዊት መጽሐፍ ገጾችን ገላለጣቸው። የመጽሐፍ ቅዱሱን ገጾች ምንም። ልብሶቹን በታትኖ የእያንዳንዱን ኮትና ሱሪ ኪስ ፈታተሸ። ፈትሾ ጨረሰ። እንደገና ተረጋግቶ ኪሶቹን ፈታተሸ። እንደገና ተረጋግቶ ኪሶቹን ፈታተሸ። ዝሙት ሲፈጽም እጅ ከፍንጅ እንደተያዘ የሃይማኖት አባት ኀፍረትና ፍርሃት ተፈራረቁበት። በስለሺ ፊት ላይ ግራ መጋባት ሲያይ ፍጥነት አለ ወጣቱ ካድሬ። ከአዲስ አበባ ርቆ የመሄድ ፍላጎቱ ጨምሯል። የሰው ዓይን አሰቃይቶታል። በየዕለቱ በየመንገዱ በእያንዳንዱ ሰው ዓይን ውስጥ ወደሱ የተሰበቀ ጦር ይታየዋል። ካልገደልኩ ስቃይ አይቀንስም፣ እረፍት አይኖረኝም የሚሉ ዓይኖች በየዕለቱ የቀን ብርሃኑን ይነጥቁታል። እዚህ ሳጥን ውስጥ 5000 ብሩን በፖስታ ሽጌ ከደብተሮቼና ከመጽሐፎቼ ጋር አስቀምጬ ነበር። የት እንዳደረጉት ወላጆቼ ልጠይቅ አለ ስለሺ ተለሳልሶ። ስጋቱን የመቆጣጠር አቅም እያነሰው ነው። ፈጠን በል፣ የማባከነው ጊዜ የለኝም አለ፣ በዓይኑም በእግሩም እየተከተለው። ወላጆቹ የደስታ ሲቃ የተናነቃቸው አንገታቸውን ቀና አድርገው የአዛኝቷን ስም ያነሳሉ። ልባችንን አብሰሻልና ስምሽን ጠርተን አላፈርንብሽምና በመከራ ጊዜም ታድገሽናልና ድንግል ሆይ በየወሩ እንዘክርሻለን እያሉ ስለሺ ላለማልቀስ ራሱን አስገደደ። ማን ነበር እምባ የመከራን አቧራ ያጥባል ብላችሁ የምታምኑ ከሆነ ተንሰቅስቃችሁ አልቅሱ ያለው? የትኛው ነብይ ነበረ እንደ ነጣቂና እንደሚጮህ አንበሳ በለያ አፋቸውን ከፈቱ ብሎ በአሳዳጆቹ የተማረረው? ፍጥነት አለ ካድሬው በሐሳብ ጭልጥ ብሎ የሰመጠውን ስለሽን እያየ። ገንዘቡን አስቀምጠውልህ ከሆነ ተቀበለ ቶሎ ሸኘኝ። መሄድ መሰደድ ነፍስን ለማትረፍ ብቻ ሳይሆን ከተሰበቀበት የጥላቻ ጦር ለማምለጥ መሄድ። ብር ነበር የጎደለበት። ስለሺ ዕቁብ እንደደረሰው ምንም ሳይቀንስለት ነበር ሳጥኑ ውስጥ የተቆለፈበት ለቤቷ ማሳደሻ እንዲውል። ይህች ቤት አሮጌ ነገር በስቶባታል፣ ትዝታ በስቶባታል። ለውጥ ናፋቂ የሚኖርባት አይመስልም። የተስፈኞችን ሳቅ የሚያቀነቅን ልብ ያላት አይመስልም። መታደስ አለባት። አሁን ግን የተቀመጠው ብር የለም። የት ሄደ? ጠየቃቸው። ወላጆቹን ጠየቃቸው። መልስ ለመስጠት ቋንቋ መቀየር ግድ ሆነባቸው። ካድሬው ጆሮውን ቢቆርጡት እንኳን አይሰማም ብለው የሚገምቱትን ቋንቋ ማውራት። ሳጥን ውስጥ የነበሩት ንብረቶቼን እየታስቀመጣችኋቸው? ከታሰርክብን በኋላ እኮ ጠንቃቃ ሆነንልሃል። መቼም እናንተና መንግስት አይጥና ድመት ሆናችኋል። ሺላም ቢታለብ ያው በገሌ ነው አለቻሉ ድመት። የነበረውንም ያለውም እንዲመጣ የምትናፍቁት መንግስትም ለድሃ መች ግድ ይኖረዋል? ምን አለ ልጄ አርፈ ብትቀመጥ፣ ምን አለ። ስለሺ ለአባቱ ተግሳጽ ጆሮ አልነበረው። የጠረጠረው ነገር እንዳይሆን ጸለየ። በራሱ ላይ ያሟረተ መሰለው። አማተበ። አባት ሆይ ቢቻልህ ይህች ጽዋ ከኔ ትለፍ። እማ ሳጥኑ ውስጥ ያስቀመጥኩት እስኪ ጨርስ አልጠበቁ። ነገርንህ እኮ ልጄ፣ ከታሰርክብን በኋላ ጠንቃቃ ወላጅ ወጥቶናል። ጉድጓድ ቆፍረን እስኪ ጨልም ጠብቀን ሳጥኑ ውስጥ ያሉትን የወረቀት ዘር አንዱንም ሳናስተርፍ እሳት ለቀቅንበት አሉ። አባቱ በኩራት የፖለቲካ መጽሐፍት ለመሆናቸው አልተጠራጠርንም ነበር። እኔና እናትህ የዋዛ ሰው አንምሰልህ አሉት። ያሳለፉትን የጭንቅ ምሽት እያስታወሱ ስለሺ በድንጋጤ በድን ሆኗል። ከባድ ዝምታ ቆይቶ ወደ ካድሬው ፊቱን መልሶ 5000 ብሩን አመድ አደረግንብህ እኮ ነው የሚሉኝ አለ በሚንቀጠቀጥ ድምፅ። ያለበው ጀምሯል። 4 5 6 ጊዜ በተለያየ ስሜት አረፍተ ነገሩን ደጋገመው።
ወላጆቹ ግራ በመጋባት የምን 5000 ብር ነው እያሉ በካድሬው ጉልበት ስር ሆኖ ተንሰቅስቆ ወደሚያለቅሰው ልጃቸው እያመሩ ሳጥንህን በርብረው መጽሐፎቹን ካገኙ ይገድሉሃል ብለን እኮ ነው ልጄ አሉ እናትየው። የመሃይም ነገር ብለውም ተጸጸቱ። ሂድና የምታሞኘውን አሙኝ። በአንተ ቤት እኔ ላይ ቲያትር መስራት ነው አይደል? ቀድሞውንም ያልነበረ 5000 ብር ፈጥረህ ነበር ስታጃጅለኝ የቆየኸው አለና ወገቡን ነካካ። ቤቷም ድንጋጤና ታላቅ መረበሽ ሞላት። ቃላት ጠፉ፣ ድምጾች ጠፉ፣ ተስፋዎች ጨለሙ። ቤቷም የምትሞት መሰለች። እርጅናዋ በዛ። አንዳችሁ ትንፍሽ ብትሉ እፈጃችኋለሁ አለ ካድሬው። ትንፍሽ ብትሉ በስለሽ ወላጆች ላይ ዛተ። እነርሱም አያጅቦ ናብላው ብለው እንደጠሩት ሕፃን ለትእዛዙ የተገዙ መሰሉ። በካድሬው አይኖች ውስጥ ሲንቀለቀል የቆየው የተስፋ ብርሃን በስለሽ ትንፋሽ ጨለመ። ፊቱን ወደ አሮጊቷ ቤት ወራሽ መለሰ። አተኮረበት፣ በጣም አተኮረበት። ሽጉጥ ሞት በሁለቱ መሃል በኩራት ይንጎራደድ ያዘ። ውድ የፈትል ቤተሰቦች ለዛሬ ከእንዳለጌታ ከበደ መጽሐፍ የመኝታ ቤት ሚስጥሮች ከሚለው የዘመን ጀርባ የሚለውን አጭር ልቦለድ ነበር ወደ እናንተ ያደረስነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። ቤተሰብነታችን ዘላቂነት እንዲኖረው ቻናላችንን ሰብስክራይብ እንድታደርጉ፣ ይህ ትረካ ለበርካቶች እንዲደርስ ለበርካቶች እንድታጋሩልን ደግሞ በትህትና እንጠይቃችኋለን። አብራችሁን ስላላችሁ ከልብ እናመሰግናለን። ሰናይ ጊዜ